ተመላላሽ ሰራተኛ ደላላ ሊኮይ ነው አንተ ነህ? እኔ ነኝ። ሰራተኛ ምን ትችላለሽ? እኔ ማልችለው ለምን ቻፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝ መስራትስ? በቴስታ ማለት ነበረ። ስለሌለኝ እኮ ነው። ማነው? እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ? እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ ነኝ። ኧረ ሂድ ለምነህ ብላ እንደዚህ ሰው ያሟል እንደ ቆይ እርዳኝ ወንድሜ ዝራበኝ ተጠባይ ተጨቀርኩ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ልስራ ሲል ለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምታ አንድ በእናትህ አትንቺኝ። ሌባለሽ ጎርጎሮሽ ፈተሽ በእጄ ምንም አልነካም። ነው ደሞዝ የስድስት ወር ደሞዝ ቅማለም ጃኬትሽን ይዘሽ ውጪ። ምን ቅማለም ጃኬትሽን ይዘሽ ውጪ። ቅማል ውጪ። የኔን ቅማል ውጪ ብያለሁ። ውጪ ቅማል እዚህ ጋር ይጠቅማል። አባ አዋቂ ቤት ፈልጌ ነበር ብራዘር። ምን አዋቂ ቤት ፈልጌ ነበር። ምን ጠንቋይ ቤት? አንተ ያማል? ምን አይነት ጥያቄ ነው የምትጠይቀው? ኧረ ቀስ በይ። ደዛ በእናትህ ምን አይነት ጥያቄ ነው የምትጠይቀው? ያማል? ትንሽ አታስብም? ይሄ እኮ ነውር ነው፣ በጣም የሚያሳፍር ጉዳይ ነው። ኧረ እቺ አይደለማ እንደዛ። አንቺ ቲክቶከር ልጅ ነሽ አይደል? አለ 5-6 ቦታ ነው ያውቃሉ። እኔ ራሱ የምጠቀምባቸው። ለምን ፈልገሽ ነው? ቮት ለማስደረግ ነው አባቴ። ቮት ወረደብሽ? በቃ ዘንድሮ በላሽ። በቃ እውነት ያንቺ ነው። በቃ እንዴ ቤት ጀምጀምቲውን ራሱ አንቺ ነሽ የምታነሽ። እውነት በቃ እኔ ራሱ እኮ በኮሜዲ ገብቼ እኮ ነበረ። ህዝብ ቮት አያደርግም ባዮ ሊንክ አድርጌ ላሽ ነው የሚል በቃ እንደው አባብዬ ጋማ ይላል ነው ልጅ ነውር ነው አላልሽም እንዴ? ከቮት አይበልጥ ቮት ባዮ ሊንክ ይያል ሂጂጂ አባብዬ እንዴት አልመጣልኝም ግን እስካሁን። አባ ናስቲ አንዴ ናስቲ አንዴ እኔ ነው። አዎ አቤት። ሰላም ነው አለን። እንዴት ነው አለን። ሰው ልጠይቅ ነበር። እሺ መጋኛ መጥቶት አፉን ዞረ ሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ እኔ እኮ ነው ደረሳችሁልኝ። እሱ እኮ በግራው ነው አፉን ዞሮ። ረስቼው እኮ ነው። ይኸው ደረሳችሁልኝ። ፈጣሪ ረስቼው ነው ይላል እንዴ? አሁን ደህና አልነበርክም? እውነት ይኸው አይሆንም። ሄደ ትራስተና። እሺ ወይ ተመትቼ ልምጣ? መጋኛ ተመትቼ ልምጣ? በእናትህ አዳኒ እንዴት ነሽ? ሰላም ነው። እንዴት ነህ? አለን እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያለሁ ነበር። ፖሊስ ጣቢያ መጥሪያ ሰጥቶኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጡኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻን ነው እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄንን ቤት እንዳታንኩ። ማን ነበር ያንኳኳ? ዱርዬው ቦቼ ነዋ። ተጣልቼ ምናምን ዋስ ምናምን መጥሪያ ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር? ውይ ልጄን አሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ ነፍሴን በሰደስታ ሰላም ስሞላበት ስሜቴን ጎድቼ ለሊሳሎርበት ሰጠው የነበር ፍቅሬን በትኜ መልሴ ሲሆን ጥፋት ተሸነፍ ባዝኜ አቢቲ አጎት መጥቷል። አቢቲ አይባረም አጎርሙሱ አቢቲ ና አጎትን ሳመው አጎትን ሳመው አቢቲ ይላል። እኔ አንበሳ ቤቢ አቢት ና አጎትን ሳመው። አንተ በጣም አድጓል ብታየው፣ ጎርሙሶ እኮ ነው። አትፈራ ናታ አቢቲ ና ደግሞ ባለፈው ብታይ ከየብርቅ ልጅ ጋር ትምህርት ቤት ሲሄዱ አይቻቸው ነው። አይቻለሁ። ሚስት ነች፣ ሚጣ ሚስት ነች። ሚስት አገባ እኮ ሚስት አገባ። አቢቴ
ብራታለ ና ስሚኝ እኔ ኖ ፕሊዝ እኔ ስሚኝ እኔ ነኝ ከፍሎ አካውንት ንገረኝ ችግር የለም 1070 ስንት መጣ 3670 3670 ስማታ ታደሷ አሰማትም እንዴ ሴት አሰማማት ማለት ነው ሴቶችን መስማት አለብን ስማት ወንድሜ ምሳ ግዛልኝ የለኝም ማለት እሺ ቡና ግዛልኝ የለኝም እሺ የትራንስፖርት ሰርታበላ የለኝም ማለት በቃ እሺ እኔ ላግዜ አካውንቱን ነገር ይሄ ወይ ማናሻ ዲስታ ተንቀሳቀስ እንጂ በቃ ብዙ ወሬ እንዳታወራ እሺ ነግረህ ብዙ ወሬ እንዳታወራ ሽለኛል እንተኔ ነበር በደንብ እችላለሁ እሺ መጣ ጠብቀኝ ስበው መጣው ሸኝቻቸው በጣም አሪፍ ሻይጓ ስለሆንኩ ነው መጣው ጠብቀኝ ሸኝቻቸው ቶሎና እጠብቃለሁ ሸኝቻቸው መጣው እግር መንገድ ወዳለሁ እንደዚህ ወክ በጣም ያስፈልጋል ለጤናም ያስፈልጋል አይ ልሸኛችሁ እዚያ ነው ምንድነው 8 ኪሎ ሜትር መጣ ብላችሁ እኔ እንሄድበት የለም ልሸኛችሁ በቃቻው እሺ አረ ልሸኛችሁ እንገናኛለን በቃቻው ሸኘኛለሁ እኮ እሷ ቻው በቃ እንደውላለን ፈጣሪ ካለ ነው የምንገናኘው አረ ልሸኛችሁ ቻው እችላለሁ አላልክም ወይ? አዎ እችላለሁ። ምሮ ምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። ማንቸስተር ዩናይትድ ያትጩ ሻሸ ዛሬ ይገባልሻል። አሬ እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ ይብላል ደሞላ ወያላ ዝም ይችላል አርሰናል ይችላል ወያላ ዝም አሁን አፋት ከፈትሽ መስረ ስርዓት ናት ወያላ ዝም እንዴ ሁሌ በትንሽ ትልቁ መቃጥቀጥ ለምደሻል ለዘለም ከዚህ በኋላ እንታያለን እሺ ዛሬ ነያ አንበሳው እዱዬ እንኳን አንቺ አስደነገጥሽኝ መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሩብኝ እኮ ነው። እናቴ የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር። እንዴ ብዬ ነው? አዎ አራራ ተሆነ እንደዚህ ብታደርግ አይደለም። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? መጣሁ። ሰላማችሁ መጣ ማለት ተፈራ ነገር በለቱ ሙዝ ነው ሽንኩርት ምን ነው? ከዚህ ነው አይደለም አጎቴ ባያሱቁ ሲበደር የሚከፍልልኝ ሁሉ ነገር ማድረግልኝ አሁን ከተምጥቼ ብድር እንደምገብልኝ ሰው አጣ። በ110 ዓመት እኮ ነው ተቀጨብኝ። ምን ተቀጨ ነው? ተቋጭ እኮ ካቃጨብኝ እኔ አይዞህ ልትቀጭብኝ ነው። እቺን በነገር ቤት በቃ የሚኖር ሰው ነው። ከሰፈሩ ጩጬ እሱ ነው። 5 አለባቸው። እኔ ግን አፉ ብያቸዋለሁ። እውነት የምሬ ነው የምላቸው። ምን ይደረጋል? ታል እሺ ምንድነው አንተ በሐዘን ትጨፍራለህ? እንደዚህ በጥፊ ማለት ነበር። አቆጣጥ የተነሳ መስሎኝ እኮ እንደዚህ ምን በየት ገባ? ሲጀመር በጥፊ ማለት ነበር። እንደዚህ ይደረጋል? እንዲማ ጎረሽ 5 ነው። አረ ፈታ በል ጨፍር
አይዞህ ጋሽ መሄድ ነው ውርስ ጻፉ ገነት መጣች ከካናዳ ተፈሪ መጣ ከጀርመን ባቢ መጣ ከአሜሪካ ዋትስአፕ 15.8 ሚሊዮን አለ ምን ባንክ ደግሞ ፍለፊት ደግሞ ሌላ አስቀመጥኩላችሁ ፍለፊት አስቀመጥኩላችሁ ምንድነው ጋሽ ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እሱ እኮ ላይክ ነው ገብታችሁ ቦታ አድርጉ ገንዘብ መስሏችሁ ነው ወሮ በላ ሰው ገንዘብ ተቀብሎ አማማኝ በትኩኝ ምናምን ይባላል ያማጣታ በእናትህ በጣም ታሟል ልጠይቀው በቃ ግድ የለም ታስሯል ይሁን በጣም አስቸግሯል እንደምታውቂው አይደለም በቀረታ ምንም አይልም በጣም አስቸጋሪ እኛ ራሳችን ለሊት ሲቀጠቀጠን ይሁን ፊት ያውጡ ወይ ልጠይቀው በቃ መጠየቅ አለብን አስኪ ግድ የለም አስኪ ልጠይቀው ራቲ አስካለ ነግሬሽ ነበር በቃ አትማታ አምስት መቶ ብር አባትሬ ቸገረኝ ስትል ተው እኔ ራበኝ ራታ እባክህ አትማታ ገንዘብ በሚቀበል ይቀበላል